درجته في الجنة فيقول من أين لهذا يا رب فيقال هذا باستغفار ولدك لك አንድ ሰው ከሞተ በኋላ በጀነት ውስጥ ደረጃው ከፍ ሲደረግለት ይመለከታል አሉ። ቀብር ላይ ሆነ የጀነትህን ደረጃ እንታያለህ አይደለ? የዛኔ ደረጃው ሲጨምርለት ይህ ሰው ይመለከታል አሉ ነቢ ስ ላ ስለም። ሰውየው ይጠይቃል፣ ይደንቀዋል፣ ይገርመዋል። ምክንያቱም ስራ አቋርጧል አይደለ? አሁን ከሞተ በኋላ ግን ደረጃው ሲጨምር ይመለከታል። ሚን አይነ ሊሃዛ ያ ረብ ይላል። ይህ በየትኛው ስራዬ ነው እየተጨመረ ያለው ደረጃ ይላል። ሀዛ ቢስትግፋሪ ወለዲከ ለክ ተብሎ ይመለስለታል አሉ። ይህማ ደረጃ እየጨመረ ያለው አንተ ከሞትክ በኋላ ልጅህ አልረሳህም፣ ለአንተ ብሎ እስትግፋር እያደረገ ስለሆነ ነው፣ ለአንተ ብሎ ዱዓ እያደረገ ነው፣ ሰደቃ እያደረገ ስለሆነ ነው ይባላል። አያችሁ፣ ለሞተው አባትሽ ወይንም ለሞተው አባትህ ብለህ እናት፣ አጎት፣ ወንድም፣ ጓደኛ ሊሆን ይችላል። ያን ሰው አስታውሰህ አንዲት ብር ሰደቃ ብትሰጥለት ያን በአንተ በኩል እንደደረሰው ያውቃል። ልጅህ ተብሎ ተነግሮታልና ሐዲሱ ላይ አንተ ከሞትክ በኋላ ልጅህ በሚያደርግልህ እስትግፋር ይላል። አንቺ ለእናትሽ እንደምትሰሪ እናትሽ ይደርሳታል። ከምንም በላይ ትደሰትብሻለች፣ ከምንም በላይ ይደሰትብሃል አባት። አያቸው አይደል? ስለዚህ ዱዓ አድርጉላቸው፣ እስትግፋር አድርጉላቸው። ሌላው ሰደቃ ማድረግ ለሞተ ሰው ይቻላል። ለዚህ ማስረጃ ጃአ ረጁሉ ኢለ ነቢ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቀ፣ አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይሄ ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት አሉ። ስለዚህ ለሞተ ሰው ሰደቃ ማድረግ ይቻላል። ሌላ ምን ቀረ? ሐጅና ዑምራ። አንድ ሴት መጣች ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ያ ረሱለላህ ጃአት ኢምራአቱን ኢለ ነቢ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ ፈቃለ ለሃ ነቢ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወዕተሚሪ። አንቱ የአላህ መልእክተኛ ሆይ እናቴ ሞታለች፣ ለእርሷ ብዬ ሀጅ ባድርግላት ይሄ ይቻላል ወይ ብላ ጠየቀች። አዎ ሐጅ ማድርግላት ዑምራ ማድርግላት አሉ። ስለዚህ እነዚህ አምስቶቹ መልካም ስራዎች ለሞቱ ሰዎች እንደሚደርሱ በቁርአን ሐዲስ ላይ የመጡ ናቸው። ሰላም አለይኩም ወረሕመቱላሂ ወበረካቱ። አለይኩም ሰላም። አንድ መረጋጋት። በሌላ ሐዲስ ለነቢያችን ሰለላሁ ዐለይሂ ወሰለም ራሩ ያማት ብኑ አደም እንቀጠዐ አልዐመል ዐንሁ እንቀጠዐ ዐንሁ አልዐመል ኢላ ሚን ሰላስ። የአደም ልጅ በሚሞት ጊዜ የመልካም ስራ ምንዳው ይቆረጣል ከእርሱ ከሶስት ነገር ብቻ ሲቀር ብለው በሌላ ሐዲስ ላይ ሶስት ደግሞ ገለጹ። እነዚህ ሶስቱ ቅድም ከጠቀስኩት ጋር ስለሚካተቱ ነው። ምን ምን ናቸው? ሰደቀቱን ጃሪያ የማይቋረጥ የሆነ መጽዋት ሰደቃ። ለምሳሌ ቧንቧ አውጥተህ ሊሆን ይችላል ውሃ ለገጠር ሰዎች። እነዚያ ሰዎች በጠጡ ቁጥር ለአንተ የማይቋረጥ ምንዳ ይደርሰሃል። ልክ እንዲሁ መስጅድ ሰርተህ ሊሆን ይችላል። ሰዎች በሰገዱበት ቁጥር አጀር ታገኛለህ። የሆነ የማይቋረጠ ሰዎች የሚገለገሉበት ነገር ጥለህ ሄደህ ከሆነ የዚያ ምንዳ ይደርሳል። ሌላ ምን አሉ? አው ወለድን ሷሊህ የድዑ ለህ ወይም ዱዓ የሚያደርግልህን ለመልካም ልጅ ጥለህ ሄደህ ከሆነ ምናልባት የወለድከው ልጅ አንተ ከሄድክ በኋላ ዱዓ ያደርግልሃል። በዚያ ምንዳህ ይጻፍልሃል ከአላህ ስብሐነ ወተዓላ ዘንድ። ሌላኛው ምንድን ነው? አው ዒልሙን የንተፈዑ ቢሂ ወይም ሰዎች የሚጠቀሙበትን እውቀት አስተላልፈህ ሂደህ ከሆነ ሰዎች በዚያ በእውቀት በተጠቀሙ ቁጥር አጅር ታገኛለህ። አየህ፣ ተማሪዎችን አስተምረህ ከሆነ እነዚያ ሰዎች በአንተ ትምህርት ዒባዳን በሰሩ ቁጥር፣ በሰገዱ በጾሙ ቁጥር ምንዳው ይደርሳል። ከማንም በላይ ምንዳ የሚደርሰው ማን እንደሆነ ታውቃላችሁ? ነቢ ሰለላሁ ዐለይሂ ወሰለም። አላህ በቁርአን ላይ ምን አለ? ወኢነ ለከ ለአጅረን ገይረ መምኑን፣ ሙሐመድ ሆይ ለአንተ የማይቋረጥ ምንዳ አለልህ ይላቸዋል። ይሄን ትውልድ አስተምረው ሂደዋል የአላህን ሕግና ስርዓት። ይህ ትውልድ አላህን ለአላህ በሰገደና በጾም አምልኮ በሰራ ቁጥር ይህን ትውልድ አስተምረው ስለሄዱ የማይቋረጥ ምንዳ ለእርሳቸው ይሄዳል። ከማንም በላይ ከፍ ያለን ደረጃን የሚያገኙት እርሳቸው ናቸው በጀነት ላይ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቀጣዩ ዓለም ያላቸውን ደረጃ ሲናገሩ ከማንም ጋር አይወዳደሩ። ሌላ እምነት ተከታዮች ብዙ ጊዜ ሙሐመድ ወዴት እንደሚሄድ የቀጣይን ዓለም ለራሱ የማያውቅም ስለ እናንተ የማያውቅም ስለሚሉ እስኪ ደረጃቸውን ተናግረዋል ወይ የሚለውን እንመልከተው። አሁን ነቢ ሰለላሁ ዐለይሂ ወሰለም ስለ ቀጣዩ ዓለም በደንብ ተናግረዋል። የራሳቸውንም የእኛንም ዕጣ ፈንታ የራሳቸውን ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነትን የምገባው እኔ ነኝ አሉ። እኔ ነኝ መጀመሪያ የምገባው ነው። ኧረ ከዚያ በፊት ጭራሽ የጀነት በር የሚከፈተው በእኔ ነው ብለው ተናግረዋል። ሐዲስ ላይ ምን አሉ?
አቲ ኢላ ባብ ልጀነት የውም ልቅያመቲ ፈአስተፍቲሐ فيقول الخازن من أنت؟ فأقول أنا محمد. فيقول أمرت أن لا أفتح الجنة إلا بك يا محمد ثم يفتح لي أبو የትንሣኤ ቀን ወደ ገነት በር ሄዳለሁኝ አሉ። የገነትን በር አስከፍታታለሁ አሉ። ቃል በቃል እኔ ነኝ የማስከፍተው ገነትን ብለዋል። ከዚያም በኋላ ጠባቂው መልአክ ምን ይላል? ማነህ ብሎ ይጠይቃል። እኔ ሙሐመድ ነኝ ይለዋለሁ። እርሱም ምን ይላል? ሙሐመድ ሆይ ገነትን በአንተ እንጂ ከአንተ በፊት ለአንድም ሰው እንዳልከፍት ታዝዣ አንተን እየጠበቅኩ ነው ይላቸዋል። የጀማዓ ጀነት ከተፈጠረች ጊዜ አንስቶ ይሄ መልአክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየጠበቀ ነው። ሙሐመድ መጥቶ ሲያስከፍትህ ጊዜ ብቻ ነው የምታስከፍተው ብሎ አላህ አዞት እየጠበቃቸው ነው እስካሁን ድረስ። የዛኔ እርሳቸው ናቸው የሚያስከፍቱት። እሺ ጀነት ውስጥ ደረጃቸው ከሌላ ሰው ጋር እኩል ነው ወይ? ላ በፍጹም አይደለም። ነቢ ሰለላሁ ዐለይሂ ወሰለም እዚያ ውስጥ ራሱ ገብተው የሚያገኙትን የጀነት ደረጃ ተናግረዋል። ከጀነት ሁሉ በላጩ ጀነት የትኛው ነው የሚለውን መጀመሪያ ስንት ጀነቶች አሉ? 8 የጀነት ክፍሎች አሉ። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቱፍተሑ አብዋቡ ልጀና አሰማንያ የውም ልኢትናይን ወየውም ልኸሚስ ፈየግፊሩ ላሁ ሊኩል ሙእሚኒን ወሙእሚና ኢላ ሊረጁለይኒ ሙሽሪኩን أو اختلف أو صاحبان اختلفا فيقول الله سبحانه وتعالى فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا. ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል ዘወትር ሰኞና ሐሙስ 8ቱም የጀነት በሮች ይከፈታሉ አሉ። ከዚህ ሐዲስ የምንረዳው 8 የጀነት በር እንዳሉ ነው። 8 የጀነት ክፍሎች አሉ ማለት ነው። የዚያኔ ዘወትር ሰኞና ሐሙስ ይከፈታሉ ካሉ በኋላ በዚህም በእነዚህም 2 ቀናቶች አላህ የአማኞችን ኃጢአት ሁሉ ይምርላቸዋል አሉ። የማናቸውንም የአማኞች ኃጢአት ሁሉ ይማራል አሉ። የ2 ሰዎች ሲቀር ልብ በሉ። ይማራል ሲባል ጊዜ ከባይረት ዘኑብ አይደለም፣ እነሱ ተውበት ያስፈልጋቸዋል። እነሱ ይማራሉ። ከዚያ በኋላ የ2 አካሎች ሲቀር እነዚህን የተጣሉ ሰዎች የእነዚህ እስኪታረቁ ድረስ እለፉት ይላል አላህ ሱብሓነሁ ወተዓላ። ይታለፍ ይላል። በሚታረቁ ጊዜ እዛኔ ያ ኃጢአታቸው ይማርላቸዋል። እሺ አሁን እዚህ ቦታ ላይ ምን ልነግራቸው ነው? እዚህ ሀዲስ የገለጽኩላችሁ ጀነት 8 ክፍሎች እንዳሏት ነው። ጀሃነም 7 ክፍሎች ነው ያሏት። አላህ በሱረቱል ሂጅር ላይ ሲናገር ለ7 አብዋብ ይላል። ጀሃነም 7 ክፍሎች አሏት እያለ ተናግሯል። ሊኩሊ ባብ ሚንሁም ጁዙእ መቅሱም እያለ ይናገራል። እሺ አሁን ከጀነት ከ8ቶቹ በላጩ ጀነት የትኛው ነው? ማን ነው የሚመልስ? ማን ነው የሚመልስ? ከ8ቱ የጀነት ክፍሎች በላጩ ጀነት የትኛው ነው? ማን ይባላል? ረያን? ላ አይደለም፣ ፊርደውስ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ ሰአልቱም ላህ አልጀና ፈስአሉሁ ልፊርደውስ ፈኢነሁ አዕላ ልጀና ወአውሰጡሁ ወሚንሁ ተተፈጀሩ አንሃሩ ልጀና አልአርበዓ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ጀነትን እንዲያስገባችሁ ስትለምኑት ጊዜ አደራ ፊርደውስ የሚባለውን የጀነት ክፍል እንዲያስገባችሁ ለምኑት፣ እርሱ በላጭ የሆነው የጀነት ክፍል ነው እና አሉ። እሺ ነቢያቶች የት ናቸው ከተባለ ጀነተል ፊርደውስ መሆናቸው ምንም ጥርጥር የለውም። ግን እዚያው ጀነተል ፊርደውስ ውስጥ ሆኖ ደግሞ አንድ ትልቅ ደረጃ አለ። ማን ይባላል? ያ በጀነተል ፊርደውስ ውስጥ የሚገኝ ትልቅ የጀነት ክፍል አለ። በጀነተል ፊርደውስ ውስጥ ትልቅ የጀነት ክፍል አለ። ማን ይባላል? አልወሲላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ፊል ጀና ለደረጀቱን ዩቃሉ ለሃ አልወሲላ ኢነ ፊል ፊርደውስ ለጀነቱን ዩቃሉ ለሃ አልወሲላ ወለይሰ ዛሊከ ኢላ ሊረጁሊን ዋሂድ ወሁወ አናሁ። በጀነተል ፊርደውስ ውስጥ አንድ ትልቅ የጀነት ክፍል አለ፣ እርሱም አልወሲላ ይባላል። ያም ለአንድ ሰው ብቻ ነው የተዘጋጀው። ያም ሰው እኔ ነኝ ብለው ተናግረዋል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ማን ወደ ጀነት እንደሚገባ ሁሉ ደግሞ ያውቁ ነበር። ስለኛ ስንመጣ ጊዜ ይህ ስለ ራሳቸው የተናገሩት ነው። ይሄ ሁሉ ስለኛ የሚገርማችሁ ማን ወደ ጀነት ወደ ጀሃነም እንደሚሄድ ለዚህ ብለው ሐዲስ ላይ የታችሁ ከሆነ ማንም ሰው መጥቶ ሲጠይቃቸው ጊዜ ወዴት እንደሚሄድ ይነግሩት ነበር። አባቴ የት ነው ሲላቸው ጊዜ አንድ ሰው አቢ ወአባከ ፊናር አሉት። አባቴ እሳት ነው ብሎታል። ከዛሊክ ልክ እንዲሁ ሰዎች መጥተው ልክ እያስተማሩ እያለ
ከዕለታት አንድ ቀን እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም ቃለ ነቢይ ሰለላሁ ዐለይሂ ወሰለም 70,000 ሚን ኡመቲ የድኹሉነ አልጀና ቢገይሪ ሒሳብን ወላ ዒቃብ አሉ። ثم قال هم الذين لا يسترقون ولا يتطيرون ولا يكتوون وعلى ربهم يتوكلون. فقام عكاشة بن محصن فقال يا رسول الله ادعو الله ليجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ እንዲህ ብለው ተናገሩ። ከእኔ ትውልድ የትንሣኤ ቀን ያለምንም ቅጣትና ምርመራ 70,000 ሰዎችን አላህ ወደ ገነት የሚያስገባቸዋል አሉ። በኢማም አሕመድ ሙስነድ ዘገባ ላይ ከነዚህ ከ70,000ዎቹ ጋር ከእያንዳንዳቸው ጋር ሌላ 70,000 ይገባል ብለው ተናገሩ። 70,000 ሲባዛ በ70,000 ወደ 4 ቢሊዮን ምናምን ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ያለምንም ጥያቄ ወደ ጀነት የሚገቡ ናቸው። እነዚህ ሌላው ተቀጥቶ ነው ማለት ነው? ላ አይደለም፣ ይቀጣል ማለት አይደለም። ሌላ ታች አላረ እነዚህን ግን በነፃ ዝም ብሎ ወደ ጀነት ሊያስገባቸው ያዘጋጀላቸው ናቸው። ሌሎች ዑለሞች በሌላ ትርጓሜያቸው ላይ ግነትን ለመግለጽ እንጂ ቁጥሩ በእነዚህ ራሱ የተገደቡ አይደሉም ብለውም የፈቱትም አሉ። ምክንያቱም ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ወደ በዚህ እነዚህ ይሄ ሊገቡ የሚችሉት ሰዎች ባህሪ ምንድን ነው ተብሎ ሲገለጽ ጊዜ የሆነ ምክንያትን ስለተናገሩ፣ ስለዚህ ያንን ሰበብ እስከያዘ ድረስ ማንኛውም ሰው ሊገባ ይችላል። ስለዚህ የተገደበ ሊሆን አይችልም ማለት ነው በዚያ መሰረት። ምክንያት ከዚያ በኋላ ሲናገሩ ምን አሉ? እነዚያም ምን አይነት ባህሪ ያላቸው ናቸው አሉ? ሁም ለዚነ ላ የስተርቁን አይ ላ የጥልቡን ሩቃ አን ጠሪቃ ሽርክያ ምን ገይሪህም هم الذين لا يسترقون أي لا يطلبون الرقى من غيرهم بطريقة شركية التي لم يأذن بها الله ورسوله صلى الله عليه وسلم. الناس من دناو የመጀመሪያዎቹ ምንድናቸው? هم الذين لا يسترقون ሽርክ በሆነ መንገድ አላህ ባልፈቀደው መንገድ ለታመሙት ህመም ፈውስን የማይፈልጉ ናቸው። የመጀመሪያ መገለጫቸው ይሄ ነው። አይታችኋል። ሰው ሲታመም ጊዜ ጤናውን ለማግኘት ብሎ አላህ ባልፈቀደው መንገድ ወደ ሽርክ ቦታ በመሄድ አላህን በሚያስቆጣ መንገድ ፈውስ ሲፈልግ ታዩታላችሁ። እነዚያን ሰዎች ለማለት ነው። አንዳንድ ሰው እዚህ ጋር አይ ሩቃ ሸርዕያ ቁርአንና ሐዲስንም ራሱ ያስቀራ ሰው ይሄን ከዚህ ሐዲስ ውስጥ አይካተትም ይላሉ። ይሄ ስህተት ነው። ምክንያቱም ቁርአንን ማስቀሩ ያሉት ራሳቸው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ ብለዋል። በአይንናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአን አስቀሩላቸው አይንናስ ያለ ነገር ነው እና ብለዋል። ስለዚህ ይሄንን አይመለከትም። ሸሪዓዊ የሆነ መንገድ ፈውስን ቢጠቀም ሰውየው ይህን ሐዲስ እዛ ጋር የሚያገናኘው ነገር የለም። ያ ምንድን ነው የሚመለከተው ከተባለ ለታመሙት ህመም በሽርካዊ በሆነ መንገድ አላህ ባልፈቀደውና ባላዘዘው መንገድ ፈውስን የሚፈልጉ ሰዎች ናቸው። ሁሙ ለዚነ ላ የስተርቁን አንደኛ ይሄ ነው። ሁለተኛ ባህሪያቸው ምንድን ነው? ሁሙ ለዚነ ላ የተጠየሩን በገድ የማያምኑ ናቸው። ገድ ታውቃላችሁ? ገድ ጠዋት ላይ የሀገራችን ሰው እቃ ሊሸጥ ወጥቶ ከሆነ መጀመሪያ የሚገዛውን ሰው እስኪና እንደው ገዴ ትሆንልኛለህ ይለዋል። በእኛ አካባቢ ገድ ይባላል። ወደ ከተማ ላይ ምን ተብሎ እንደሚጠራ አላውቅም። እና እንደዚ አይነት ያደርጋሉ። ከዚያ በኋላ ልክ ጠዋት ላይ ይሄ ሰውዬ ምን ይላል? ከሰዓት በደንብ ከሸጠ ዛሬ አንተ ገደ ሆነኝ እኮ ነው በደንብ ሸጥኩኝ ይላል። አይታችኋል? ይህ ሰው ጸጋን ወደዚህ ሰው አስጠጋ ማለት ነው። ወደ ማን ሊያስጠጋ ሲገባ? ወደ አላህ ስብሐነሁ ወተዓላ። አያችሁ፣ ይሄ ነው ነሰበ ኒዕመተ ኢላ ገይሪላሂ ስብሐነሁ ወተዓላ ወመዓ አነ አላህ ስብሐነሁ ወተዓላ የቁል ወማ ቢኩም ሚን ኒዕመቲን ፈሚነላህ። ይህ ሰው ጸጋን ወደ አላህ ስብሐነሁ ወተዓላ ማስጠጋት ሲገባ ወደ ፍጥረታት አስጠጋ። ስለዚህ ይሄ ሰውዬ ከነዚያ ከ70,000ዎቹ አይሆንም ማለት ነው። ሌላ ምሳሌ ልስጣቸው። አይታችሁ ከሆነ ሀገራችን ላይ እናቶቻችን እቃ ለመሸጥ ወደ ገበያ ወደ ጉሊት ሲወስዱ ወፍ ከግራቸው ካለፈች ዛሬ ግራዬ ነው በቃ ይቀናኝ ብለው ይመለሳሉ። ከቀኛቸው ካለፈ ዛሬ ቀኜ ነው ይላሉ፣ መንገዳቸውን ይቀጥላሉ። እንዲህ መሆን የለበትም። ሙስሊም ገብታችኋል? እሺ፣ በገድ አያምንም ሙስሊም። አላህ የወሰነልኝን ሳልበላ አልሞትም ብሎ ያምናል። አላህ የወሰነልኝን ሳልበላ አልመለስም ብሎ ያምናል እንጂ አከሌ ገድ ስለሆነኝ ምናምን ብሎ ሂሳብ የለም። ጸጋዎችን ሁሉ ወደ አላህ ያስጠጋል እንጂ በፍጹም ወደ ፍጥረታት አያስጠጋቸውም። ሶስተኛ ምልክታቸው ምንድን ነው? ወላ የክተውን የማይተኮሱ ናቸዋል። ለማለት ራስን በሚጎዳ ነገር ፈውስ የሚያደርጉ ሰዎች እሳት በመተኮስ የሚጠቀሙ ሰዎች ነበሩ። ያንን ይመለከታል።
ታዲያ መጨረሻ ላይ ምን አሉ? ይልቁንስ ከዚህ ሁሉ ወደ አላህ ወዐላ ረቢሂም የተወከሉን ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ ይጠጋሉ በሁሉ ነገራቸው ላይ እነዚያ ሰዎች አሉ። ይሄ ነው የሙስሊም ባህሪ። በቃ በማንኛውም አደጋ ሲታመምም ወደ ሽርክ ቦታ አይሄድም፣ በገድም አያምንም፣ ራሱን በሚጎዳ ነገርም ፈውስም አያደርግም። ይልቁንስ በማንኛውም ነገሩ ወደ አላህ ይጠጋል። ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን እንዳለው። እንደ አጠቃላይ ይሄንን ከጨረስን በኋላ ወደ ሀዲሱ ወደ ነጥቡ ስንመጣ ጊዜ ልክ ይህን እንደተናገሩ ስለ 70 ሺዎች ጀነት የሚገቡት እያሉ እየተናገሩ አንድ ሰሃባ ቆመና ጠየቀ። ዑካሻ ብን መሕሰን የተባለ ሰሃባ ያ ረሱላላህ ኡድዑ ላህ የጀዐለኒ ሚንሁም አላቸው። አንቱ የአላህ መልእክተኛ ሆይ ከነዚህ በነፃ ወደ ጀነት ከሚገቡት ከ70 ሺዎቹ አላህ እንዲያደርገኝ ይማጸኑልኝ፣ ይለምኑልኝ አላቸው። ምንም ሳይቆይ ወዲያው ነቢ ሰለላሁ ዐለይሂ ወሰለም መልስ ሰጡት። አንተ ሚንሁም አሉት። አንተ እኮ ከእነርሱ ነህ ሲጀመር አሉት። አያቸዋሉ። ከዚህ የምንረዳው ነቢ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸውም ሆነ ከማንም ሰው ወደ ጀነት ይሁን የጀሃነም ይሁን ማንኛውንም ሰው እያውቁ ነበር። ይሄን አላህ አሳውቋቸው ነው። አንተ ሚንሁም አሉት። አንተ ከእነርሱ ነህ አሉት። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ስማቸውን እየጠቀሱ ሰሃቦቻቸውን አንተ የገነት ነህ፣ አንተ የገነት ነህ ይሏቸው ነበር። ስለዚህ የእናንተን ዕጣ ፈንታ ወዴት እንደምትሄዱ መሐመድ አያውቅም እያሉ ይሸውራቸዋል ተማሪዎቻቸውን፣ የሚከተላቸውን የዋህ ህዝብ ላ በደንብ አድርገው ያውቁ ነበር። በጅምላ በተናጥልም ይነግሩን ነበር። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ አብዱራሕማን ብን ዐውፍ ፊልጀና፣ አቡ ዑበይዳ ብን አልጀራሕ ፊልጀና፣ ሰዕዱን ፊልጀና፣ ወሰዒዱን ፊልጀና፣ እነዚህ ሁሉ ዙበይር ፊልጀና። እነዚህ 10ሩን ሰሓቦች በተናጥል ስማቸውን ጠርተው አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ ያሏቸው ናቸው። ቢላልን ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም የጀነት እንደሆነ መስክረውለታል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊልጀና። ሌሎችም እናታችን አይሻን የጀነት እንደሆነች ተናግረውለታል። ነቢ ሰለላሁ ዐለይሂ ወሰለም በተናጥል ስሟን ጠቅሰው አንቲ ዘውጀቲ ፊ ዱንያ ወልአኺራ ብለዋታል። ልክ እንዲሁ መርየም የጀነት እንደሆነች ተናግረዋል። አሲያ የጀነት እንደሆነች ተናግረዋል። ፋጢማ ልጃቸው የጀነት እንደሆነች ተናግረዋል። ባለቤታቸው ሚስታቸው ኸዲጃ የጀነት እንደሆነች ተናግረዋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኸይሩ ኒሳእ አህሊል ጀና አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ፣ እነዚህ የጀነት ናቸው ብሎ ተናግረውላቸዋል። ገብታችኋል አይደል? እና ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸውን ወዴት እንደሚሄዱ በደንብ አድርገው ያውቁ ነበረ። ያ ይህን አላህ ስብሐነሁ ወተዓላ አሳውቋቸው ነው። እሺ ወደ ጥያቄያቸው ይሩ። ከላይ ያለውን ወንድማችንን ልጆች ሁላችሁም እዚህ ያላቸው አንድ ሰው ኢብኑ ቃፍ የሚለውን ፎሎ አድርጉት። የሚፖስታቸውን ቪዲዮዎች እየሄዳችሁ ሼር አድርጉለት። አይሻ ጀነት ነች? አዎ አይሻ ከሰው ሁሉ ሰላም አለይኩም ሕሱ ጥያቄ ነበረኝ ጠይቅ ይቻላል? ተበሩክ የመጀመሪያው ጥያቄ ተበሩክ ነበር። ስለ ተበሩክ ናም ከነቢያችን ዘንድ የመጣ ካለም ሐዲስ ተስረዳኝ። እሺ ተበሩክ በደንብ አዳምጡ ልጆች። التبرك معناه أي طلب البركة، بركان مفلق مالتنا. والبركة معناه كثرة الشيء ونماؤه. بركة بلو مالت ترقمو ياند نقر تكيت نقر ساتولي ولا شلا ما يبزال له يبارك اللي يبال الله يعني ترى نقرات وشل يباركوا ما نو الله نو لبيبال برسول بروك يهون أملاكنا بركة ሁሉም ከእርሱ ዘንድ ብቻ ነው የሚመጡት። ማስረጃ يقول الله سبحانه وتعالى تبارك الذي بيده الملك وهو على كل شيء قدير. وقال سبحانه وتعالى تبارك الذي نزل الفرقان على عبده. وقال سبحانه وتعالى تبارك الذي جعل في السماء بروجا يتباركنا بركاتنا الله سبحانه وتعالى بركتم ከእርሱ ዘንድ እንጂ ከማንም አይገኝም። ከእርሱ ዘንድ ብቻ በረከት እንደሚገኝ ማስረጃ ነቢዩላህ ዒሳ ምን አለ? ወጀዐለኒ ሙባረከን አምላኬ አላህ የተባረኩኝ አደረገኝ አለ። ማን ያደረገው?
አላህ አያቸው አይደል? አላህ ብሩክ የሆነ አምላክ ነው። እርሱ ነገራቶችን ተዘጋጅ ወደ እሱ እንሄዳለን። ሰላም ሻሃዳ የሚያስፈልገች ነው። አንቺ ነሽ ወይንስ ጓደኛሽ? ጓደኛዬ እህቴ ናት። ጓደኛዬ እንኳን ሰጥቶ አቅርቢያት። እህትሽም ነሽ ጓደኛሽ ናት። እሺ ታናግረኝ። ሰላም እንዴት ነሽ? አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? አቤት። ሰላም ነው። እንዴት ነሽ? ተናገሪልኝ። እሺ እስልምናን መቀበል ፈልገሽ ነው? እሺ ስለ እስልምና ምናምን ሰምተሻል? እህትሽም አስተምራሻለች። ምናልባት ሌሎችም ሲያስተምሩ ስናስተምር ምናምን እንደዚህ ሰምተሻል አይደለ? አዎ ሰምቻለሁ። አይ እሺ አሁን የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ሻወር ውሰጂ። አንድ ሰው እስልምና ሲቀበል ሻወር እንደዘል። ከዚያ ስለ ሶላት አሰጋገድ፣ ስለ ወዶ አደራረግ እህትሽ ታስተምርሻለች። በመማር አብራችሁ መስገድን ጀምሩ። እሺ ስምሽ ማን ነበር? ተናገሪ። ሩቅያ። የመጀመሪያ ስሟ ሩቅያ። በመጀመሪያ ሙስሊም ነበርሽ? መጀመሪያ ሙስሊም ነበርሽ? ከዛ በኋላ ክርስቲያኖች ነው? እንደዛ ነበር። እንሻላ እንግዲህ እስቲ ተመለሰች ደግሞ አለ። ሄሎ እንደዛ ነበር። ስለዚህ ስለ ሶላት አስተጋገድ ምናምን ታውቃለች ማለት ነው አይደለ? በቃ ከዚህ በኋላ እንትን በይ፣ ሶላታችን አብራችሁ ስገዱ። እስላማዊ ትምህርት የምትማሩበት ግሩፖች ምናምን ግቡና እውቀትን ቅሰሙ። እሺ አይ ጀዛካላ። ማን ነው የሚባርከው? አምላክ አላህ። ስሜት አድርገው ወንድም ባካችሁ የት አድርጎት ያላ ነው። እሺ ስለዚህ ልብ በሉ፣ ሁላቸውንም ቃል በቃል እወቋቸው። እሺ ስለተበረኩ ሙሉ መረጃ ያዙ። በረካ ማለት ከስረቱ ሸይኢ ወነማኡ፣ የአንድ ነገር መብዛት፣ መፋፋት፣ መበርከት፣ ይሄ በረካ ይባላል። ገብታችኋል? ተበሩክ ማለት አይጠለቡል በረካ፣ በረካን መፈለግ ማለት ነው። ይቻላል አይቻልም በረካን መፈለግ ወደሚለው ለእኛ እንመጣለን። ከዛ በፊት ግን ማን ነው የሚባርከው የሚለውን እንምጣ። ማን ነው የሚባርከው? አምላክ አላህ ስብሐነ ወተዓላ ነው በነገራቶች ላይ በረካ የሚያደርገው። አላህ ስብሐነ ወተዓላ ዩባሪኩ ዐለል አሽኻስ፣ በሰዎች ላይ በረከቱን ያደርጋል። አልበረከቱ ተንቀሲሙ ኢላ ሰላሰቲ አቅሳም፣ በረካ ለሶስት ይከፈላል። ልብ በሉ። የሚባርከው ማነው ብያለሁ? የአላህ ነው። ይሄን ከቁርአን ላይ ማስረጃ እንሰጣቸው። ተባረከ ለዚ ነዘለ ልፉርቃን ይላል። ይህን ቁርአንን ያወረደ አምላክ የተባረከ ነው እያለ ይናገራል። አልሐምዱሊላህ ማን ነው? ተባረከ ለዚ ጀዐለ ፊ ሰማይ ቡሩጀን እያለ ይናገራል። ተባረከ ለዚ ቢየዲሂል ሙልክ ይላል። አምላክ አላህ ስብሐነ ወተዓላ ብሩክ የተባረከ አምላክ ነው። ልክ እንዲሁ ነገራቶችን የሚባርክ የሆነ አምላክ ነው። ወልበረከቱ ተንቀሲሙ ኢላ ሰላሰቲ አቅሳም፣
በረካ ለስንት ይከፈላል? ለሶስት ይከፈላል። በረከቱን ሙተዓሊቃ ዐለ ልአሽኻስ ወበረከቱን ሙተዓሊቃ ዐለ ልአዝሚና ወበረከቱን ሙተዓሊቃ ዐለ ልአምኪና። የመጀመሪያው በረከት ምንድን ነው? ከሰዎች ጋር የተያያዘ የሆነ የበረካ አይነት፣ ከጊዜያቶች ጋር የተያያዘ የበረካ አይነት፣ ከቦታዎች ጋር የተያያዘ የበረካ አይነት። ከሰዎች ጋር የተባረከ የበረካ አይነት ለሁለት ይከፈላል። በረከቱን ሙተዓሊቃ ዐለ ልአንቢያ ወበረከቱን ሙተዓሊቃ ዐለ ገይሪሂም። ከነቢያቶች ጋር የተያያዘ የበረካ አይነት አለ። ከነቢያቶች ውጭ ደግሞ በሌሎች ሰዎች ላይ የተያያዘ የበረካ አይነት አለ። ከነቢያቶች ጋር የተያያዘው የበረካ አይነት በሁለት መንገድ ነው። ከነቢያቶች ውጭ የሆኑ ግለሰቦች ላይ ያለ የበረካ አይነት ደግሞ በአንድ መንገድ ነው። ከነቢያቶች ጋር የተያያዘው የበረካ አይነት ሁለቱ መንገድ ምን ምን ናቸው? አንደኛ በዛታቸው ላይ በረከት አድርጓል አላህ፣ በአካላቸው ላይ በልብሶቻቸው ላይ ምናምን። ሁለተኛ ከእነርሱ በሚገኘው እውቀት ደግሞ በረከትን አድርጓል። በእነርሱ አስተምህሮ አላህ ትውልድን ስለሚበራ ያ በረከት ነው ለራሱ። በግለሰቦች ከነቢያቶች ውጭ በሆነ ደግሞ በረከቱ ከእነርሱ በአንድ በኩል ነው። እርሱ በዛታቸው ላይ አይደለም፣ በልብሳቸው ላይ አይደለም። እንደ ነቢያት ከእነርሱ በሚገኘው እውቀት በረከት ይገኛል። ምክንያቱም በዛ በአስተምህሮታቸው ሰዎች ሂዳያን ስለሚያገኙ በረከት ተገኘበት ይባላል። የነቢያቶች ግን በረከታቸው ከአካላቸውን ከእነርሱ ራሱ ብሩክ ናቸው እነሱ። አላህ ይህንን ማስረጃ በቁርአን ላይ ሱረት መርየም ላይ ዒሳን እንውሰድ። ለምሳሌ ዒሳ ምን አለ? ወጀዐለኒ ሙባረከን፣ እኔን ብሩክ አደረገኝ አምላክ ያላህ እያለ ይናገራል። አየህ አይደለ? ስለዚህ ከነቢያቶች ልብሳቸውም ሊሆን ይችላል። ልክ እንዲሁ ደግሞ ከእነርሱ የሚገኘው የሰውነት ክፍላቸው የተባረከ ነው። ነጃሳ እስካልሆነ ድረስ ያ ነገር ሽንትና ካካ ምናምን እሱን አይመለከትም። ገብታችኋል? ከቁርአን ላይ ማስረጃ ለምሳሌ ሌላ እንስት ዩሱፍ ዓለይሂ ሰላም ልብሱ የተባረከ ነው አይደለም? የተባረከ ነው። ያ ማለት ለሌሎች ፈውስን ይሰጥ ነበር። ዩሱፍ ዓለይሂ ሰላም ምን አለ? አይኑ አባቱ በታወረ ጊዜ ያዕቁብ ዓለይሂ ሰላም ኢዝሃቡ ቢቀሚሲ ሃዛ ፈአልቁሁ ዓላ ወጅሂ አቢ አለ የእቲ በሲሩን ወእቱኒ ቢአህሊኩም አጅመዒን። ዩሱፍ ምን አለ? ይሄን ቀሚሴን ልብሴን ወስዳችሁ በአባቴ ፊት ላይ ወርሩት፣ የዚያንም አይኑ የሚያበራ ሆኖ ይመለሳል። እርሱንም አምጡልኝ፣ ከዛም ሙሉ ቤተሰቦችንም ከፍለስጢን ወደ ግብፅ አምጧቸዋል። ፈለማ አንጃ አልበሺሩ አልቃሁ ዓላ ወጅሂሂ ፈርተድ በሲራ ይላል። አብሳሪውም የዩሱፍን ቀሚስ ወይንም ልብሱን አምጥቶ በያዕቁብ ላይ በወረወረ ጊዜ በፊቱ ላይ አይኑ የሚያይ ሆኖ ተመለሰ እያለ ይናገራል። ስለዚህ ነቢያቶች ልብሳቸው የተባረከ አድርጎታል አላህ ስብሐነ ወተዓላ። አካላቸውም ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የኸይበር ጦርነት ሊካሄድ ባለ ጊዜ ምን አሉ? ገደን ሰኡዕጢ ራያ ሊረጁልን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱለህ ወየፍተሑ ላሁ ዐላ የደይህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ለሰሓቦች? ነገ በሚካሄደው የኸይበር ጦርነት ላይ ለአንድ ሰው ከመካከላችሁ ባንዲራ እንሰጣለሁኝ አሉ። ያም ሰው አላህና መልእክተኛውን በጣም ይወዳል፣ አላህና መልእክተኛውን በጣም ይወዱታል፣ በእርሱም እጅ ድልን ያደርጋል በነገው ጦርነት ላይ ብለው ትንቢትን ተናግረው ሄዱ። ስሙን ግን አልተናገሩም ነበር ሰውየውን። ፈባተ ናስ የዱኩነ ሌሊተሁም አዩሁም የዕጣሃ። ሌሊቱን ሙሉ ሰሓቦችም ሰዎች ሁሉ እንዳለ ማነዎችን ባንዲራ የሚሰጣት መልካም ሰው ብለው ሲያወሩ ሲወያዩ አደሩ። ልክ ማለዳ ላይ ማለዱ ነቢ ሰለላሁ ዐለይሂ ወሰለም በጠዋት መጡና አይነ ዓሊ ብን አቢ ጣሊብ አሉ። ዓሊ ብን አቢ ጣሊብ በመካከላችሁ የት ነው አሏቸው። ስለዚህ ታወቀ ማነው እሱ? ዓሊይ ነው። ነገር ግን በጣም በሚያሳዝን ሁኔታ ዓሊይ ማየት የተሳነው ነበር። ቤቱ ተቀምጧል፣ ማየት አይችልም፣ ታሟል። ከዚያ ኢነሁ የሽተኪ ዓይነይህ ያ ረሱለላህ አሏቸው። እርሱ አይኑን ታሟል፣ ማየት አይችልም እኮ አንተ የአላህ መልእክተኛ አሏቸው። አሁን ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እቱኒ ቢሂ አሉ፣ ሂዱና እርሱን ይዛችሁልኝ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ ዓሊይ። ማየት የተሳነውን ሰው አይኑን ሊያበሩ ነው፣ ሊመልሱለት ነው፣ ሊፈውሱት ነው። ፈአኸዘሁ ነቢዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዓይነይህ ፈሹፊየ ከአን ለም የኩን ቢሂ ወጅዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጅዕ። ነቢያችን ሰለላሁ ዐለይሂ ወሰለምም ወዲያው ይሄን ሰው ያዝ አደረጉት እና ዓሊይ ብን አቢ ጣሊብን ረዲየላሁ ዐንሁ ራሱን ያዝ አድርገው በአይኖቹም ላይ እትፍ እትፍ አሉበት፣ ወዲያውን ፈወሱት አለ። አይኑ ተመለሰ፣ አይኑ በራለት። ልነግራቸው የፈለግኩት ከዚህ ለአርዕስታችን ምንድን ነው? ከአካላቸው የሚገኝ ይሄ ትፍ ብለው የተፉት ምራቃቸው ራሱ ፈውስ ነበር።
ገብታችኋል አይደል? ነቢዩላህ ዒሳ ደግሞ ሌላው ምንድን ነው? በመዳበስ ካነ የምሰሕ ዐላ ዘዊል ዐሃት ወልመረድ ፈዩዳዊህም ቢኢዝኒላህ ሱብሓነሁ ወተዓላ። ይሄ እጁ የተባረከ ነበር። እርሱ ደግሞ ቢስሚላህ ብሎ በአላህ ስም ብሎ ለምጽ ያለባቸውን ሲዳብሳቸው ይፈወሳሉ። ማየት የተሳናቸውን መሲሁ ቢስሚላህ ብሎ በአይኑ ሲነካቸው ጊዜ ይፈወሱ ነበር። አይናቸው ወደ ያበራ ነበር። ስለዚህ ሀዚህ ኻሰቱን ቢልአንቢያ፣ ይህ አካላዊ በረከት የተደረገው በነቢያቶች ላይ ብቻ ነው፣ በሌላ በግለሰቦች ላይ አይደለም። ይህን ይዘው አንዳንድ ሱፊዮች ምን ያደርጋሉ? የሾዎቹ ትፍታ እያሉ የሰውን ምራቅ ሲግጡ ይውላሉ። የሾዎቹን ትፍታ ይዤ ልምጣ ይላሉ። ልክ ነቢ ሰለላሁ ዐለይሂ ወሰለም ያንን እትፍ ብለው ሰውየውን አይኑን ስለፈወሱት የእኛም ይሰራል ብለው በዚያ ላይ ሄደዋል። ይሄ ስህተት ነው። ሀዚህ ኻሰቱን ቢልአንቢያ፣ ይህ በነቢያቶች ላይ ልዩ የሆነ መገለጫ ነው። ለእነርሱ ብቻ ነው ይሄን ያደረገው አላህ ሱብሓነሁ ወተዓላ። ይዟቸዋል። ስለዚህ ከነቢያቶች የሚገኘው በረከት አምላክ አላህ ሱብሓነሁ ወተዓላ አካላዊ በረከትን አድርጎላቸዋል። በአስተምሮታቸውም ላይ በረከትን አድርጎላቸዋል። ከሌላው ህዝብ ደግሞ አስተምሮት ብቻ ነው። አንተ ስታስተምር ጊዜ ትውልድን ትመራለህ አይደለ? አንተን በረካ አደረገ፣ እውቀትህን በረካ አደረገው ለሰዎች ማለት ነው። ይሄ ነው። ሌላኛው በረከት ምንድን ነው? ሁለተኛው የበረከት አይነት ከቦታዎች ጋር የተያያዘ የበረከት አይነት ነው። አላህ ሱብሓነሁ ወተዓላ ባረከ ፊ ባዕድ አልአምኪና፣ በአንዳንድ ቦታዎች ላይ አላህ በረከትን አድርጓል። የተባረከ ቦታ ማን ነው? እዚህ ዓለም ላይ ማን ነው? ይመልስ። ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበከተ ሙባረካ። ማስረጃ የሆነ በሱራ አልኢምራን ላይ ምን ይላል? መካን አላህ ሱብሓነሁ ወተዓላ ባርኮታል። መባረኩ ምኑ ላይ ነው ከተባለ በዚያ ላይ የሚሰራ አምልኮ እጥፍ ድርብ በረከት ያለው ምንዳን ስለሚገኝበት ገፋቸዋል አይደለ? እጥፍ ድርብ ተደርጎ ስለሚመነዳበት ማለት ነው። ያ ነው። ስለዚህ በዚያ የሚሰገረው ሶላት በሌላው እኛው ከሚሰገረው ሶላት ጋር እኩል አይደለም። እዚያ የምትሰግረው አንድ ሶላት ከሌላው ሰው ጋር ሲወዳደር በ100 ሺህ እጥፍ ይበልጣል። ቦታቸዋል ማንኛው መልካም ስራ እዛ የሚሰራው እጥፍ ድርብ ተደርጎ ይመነዳል። ስለዚህ በረከት ያደረገበት ቦታ ማለት ያ ነው። ሁለተኛ መስጂድ ነበዊ፣ ሶስተኛ ደግሞ መስጂድ አልአቅሳ። እነዚህ ሶስቱ የተባረኩ ቦታዎች ናቸው። መስጂድ እንትና እንደ ነቢያችን ሰለላሁ ዐለይሂ ወሰለም አላህ መካን እንደተባረከ ይሄን በቁርአን ላይ ገልጾልናል። ቅድም ማስረጃ እንደሰጠኋቸው ምን ይላል? ኢነ አወለ ቤይቲን ውዲዐ ሊናስ ለለዚ ቢበከተ ሙባረከን፣ የተባረከ ብሎ ጠርቶታል። መካ መዲናም እንደተባረከ ማስረጃ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ እኒ አስአሉከ አን ቱባሪከ አልመዲና ብለው ተናግረው አምላክ ያላ ሆይ በመዲና ላይ በረከትህን እንድታደርግ እማጸናለሁ ብለውታል። የተባረከች ናቸው። ልክ እንዲሁ መስጂድ አልአቅሳ የተባረከ ነው። ሶስተኛው መስጂድ እሱ ነው። አላህ በቁርአን ላይ ሲናገር ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ ለዚ ባረክና ሐውለሁ። ያንን መስጂድ አልአቅሳን ከጠቀሰ በኋላ እርሱን ስፍራውን ያንን አካባቢውን የባረኩት የሆነ ብሎ ገልጾታል። ይህ ነው። ሶስተኛው የበረከት የሚገኝበት ምንድን ነው? አልበረከቱል ሙተዓሊቃ ዐላ አልአዝሚና፣ ከጊዜያቶች ጋር የተያያዘ የሆነ በረከት። በአንዳንድ ጊዜያቶች ላይ አላህ ሱብሓነሁ ወተዓላ በረከትን አድርጓል። የተባረከው ጊዜ ማን ነው? ከዓመታቱ ሁሉ የተባረከው ወር ማን ይባላል? ዋና ይመልስ። ረመዳን። ስለዚህ ያ ነው በረከቱ ምኑ ላይ ነው ከተባለ በዚያን ጊዜ የሚሰሩ መልካም ስራዎች አሁንም እጥፍ ድርብ ተደርገው ስለሚመረዱበት ከሌላው የተሻለ እና በላጭ ሆነዋል። የዛን የምሰግደው ሶላት ከሌላው ሶላት ጋር እኩል አይደለም። የምሰጠው ሰደቃ ከሌላው ጋር እኩል አይደለም። ልክ ነው። እሺ። እና ሌላም የተባረኩ ጊዜያቶች አሉ። የዙል ሒጃ 10ቶቹ ቀናቶች ወልፈጅር ወለያሊን አልዓሽር እያለ ገልጿቸዋል። ما من أيام العمل الصالح أحب فيهن إلى الله من 10 ذي الحجة، وكما قال النبي صلى الله عليه وسلم. يعني